ኮሚኒቲ ላይ ትልቅ ችግር እንደሚያመጣ ነው። ስለዚህ ይሄ ችግር ካሁኑ ታስቦበት መፍትሄ ካልተፈለገ ኢትዮጵያ ውስጥ በአጠቃላይ አፍሪካ ውስጥ ሰፊው ችግር ሊያመጣ እንደሚችል እንገምታለን። የኤልኒኖ ክስተት በአማካይ ከ2 እስከ 7 ዓመታት የሚረዝም ቆይታ ጊዜ የሚከሰት ሲሆን ተጽዕኖውን ለመቀነስ ቀድሞ መዘጋጀትና የግብርና ስልቶችን ማስተካከል ወሳኝ መሆኑን ነው የገለጹት ፕሮፌሰር ጥላሁን። ድርቅ ወይም የጎርፍ አደጋ በኢትዮጵያ ሲከሰት አዲስ አይደለም ያሉት ተመራማሪ የአሁኑ ለየት የሚያደርገው በመቼ ወቅት የትኛው አካባቢ ምን ይከሰታል የሚለውን መገመት አለመቻሉ እንደሆነ ገልጸዋል። ድርቅ አዲስ አይደለም። ለብዙ ዓመታት ለሴንቸሪስ የሀገር በየጊዜው በአየር መዛባት ሲጠቃ ቆይቷል። ላንድ ዲግሬዴሽን የምንለው የመሬት መታጠብ፣ ጎርፉ፣ ድርቁ የተለመደ ነው። አሁን የሚለየው ግን ምንድነው? መገመት አለመቻሉ። በመቼ ወቅት የትኛው አካባቢ በእንዲህ አይነት ነገር ይመታል። አንዳንድ ጊዜ አንዳንድ ኮሚኒቲ ላይ ኢትዮጵያ ውስጥ በአንድ በኩል በድርቅ በዛው ዓመት ደግሞ በጎርፍ የሚጠቁ አካባቢዎች በጣም ብዙ ናቸው። አየር ንብረት ለውጥ ምክንያት ሌላኛው ሊከሰት የሚችለው ነገር የምግብ እጥረት ነው ያሉት ተመራማሪው ፕሮፌሰር ጥላሁን ኢትዮጵያ ያላት የህዝብ ቁጥርና የማምረት አቅም እየተጣጣመ አለመሆን አሁን ካለው የሱፐር ኤልኒኖ ክስተት ጋር ለበርካቶች መራብ እንደ ምክንያት ሊሆን እንደሚችል ያነሳሉ። ያየነው ምንድነው? በአጠቃላይ ከ1960ዎቹ ጀምሮ በአፍሪካ ውስጥ ምርት አድጓል። ወደ 120% ምርት አድጓል። በኢትዮጵያ ውስጥ ምናልባትም ከ200% በላይ ምርት አድጓል። ትልቁ ችግር ምንድነው ግን? የህዝቡ ቁጥርን በዛው ልክ ጨምሯል። ስለዚህ ሁልጊዜም ቢሆን ምርት እየጨመረ እየሄደ የሰው ቁጥር ደግሞ ከምርቱ በላይ ከጨመረ የምግብ እጥረት ይከሰታል። ብዙ አፍሪካ ውስጥ ሀገር ውስጥ ያለው ችግር ይሄ ነው። አሁን የምንሄድበት ፔስ በጣም ጥሩ ነው፣ ግን በጣም አዝጋሚ ነው። ከሚፈለገው ምርት ጋር ሊጣጣም አልቻለም። ስለዚህ አፋጥነን ለመሄድ ደግሞ የሚያስችል ምንድነው? ፕሮዳክቲቪቲ በመሬት ላይ የምናገኘው በሄክታር የምናገኘው ምርት ከ2 ከ3 ቶን ወደ 5 ቶን ወደ 6 ቶን ማምረት አለብን ነው። ተመራማሪው በመጨረሻም ኢትዮጵያ የጀመረችው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥ የሚያስከትለውን ጉዳት በመቀነስ ታላቅ አስተዋጽኦ እያደረገ ነው ያሉ ሲሆን የሚመጣውን የአየር ንብረት ለውጥ ክስተት ለመከላከል መወሰድ ያለባቸውን ቅድመ ጥንቃቄዎች አብራራሉ። ድንገተኛ ጎርፍ ቢከሰት ምንድነው መደረግ ያለበት? ለዛ የሚደርሱ ግብአቶች ምንድናቸው? ምን አይነት የመንግስት ፖሊሲ ያስፈልጋል? ኢንቨስትመንት ያስፈልጋል? አንዱ ነው። ሌላው ብዙ ቦታ ስቶክ ምግብ ችግሮችን ለመቅረፍ የሚያስችል ለአጭር ጊዜ የሚሆን የፉድ ስቶክ ያስፈልገናል። ያ እንግዲህ ቀድሞ መዘጋጀት ያለብን ነገር ነው። እንዲህ አይነት ድርቅ ሲከሰት ህዝቡ በችግር ላይ ሲወርቅ ወዲያው በአመቱ አያገግምም። ትራንዚሽን ይፈልጋል። አትሊስት የ1 ዓመት የ2 ዓመት ጊዜ ሊፈልግ ይችላል። ያ ራሱ ታስቡበት። ያ ግን ከማዳበሪያ አንጻር ከዘር አንጻር እንዲሁም ደግሞ እንዳልኩት በጊዜያዊ ድጋፍ አንጻር ብዙ ገንዘብ ሊጠይቅ የሚችል ብዙ ኢንስቲቱሽናል ሴቲንግ የሚያስፈልገው ነገር ነውና ስለዚህ የመንግስት ዝግጅት ከአሁኑ በጣም አስፈላጊ እንደሆነ ነው የምገምተው። ተመልካቾቻችን ተከታትለን የተመለስነው የኤልኒኖ